ሰላም እንዴት ናችሁ? የማታውቁ ሰዎች ካላችሁ አለህኝ እባላለሁ። ስራዬ ምንድነው? እናንተንና ሐሳባችሁን በተለያየ ቦታ ከተለያዩ ሰዎች ጋር ስትገናኙ በነፃነት በኮንፊደንስ ፈታ ብላችሁ ፈገግ ብላችሁ እንዲሁ በእርጋታ መግለጽ እንድትችሉ አግዛለሁ። በዛሬው ቪዲዮ ዲስከስ የምናደርገው አካባቢያችን ጋር ያሉ ሰዎች አለቆቻችን ሊሆኑ ይችላሉ፣ ቤተሰብ፣ ጓደኞቻችን፣ የስራ ባልደረቦቻችን እኛ ለንግግራችን ሐሳባችን ለምንገልጽበት መንገድ ምን ያህል አስተዋጽኦ እንዳላቸው እንመለከታለን። ይሄ ነገር የኔን ንግግር እንዲሁም ደግሞ የደንበኞቼን ሶሻል ሚዲያ ላይ እንደናንተ ፎሎው የሚያደርጉኝን ሰዎች ንግግር የቀየረ ኮንሰፕት ስለሆነ ቪዲዮውን እስከመጨረሻው መመልከታችሁን አትዘንጉ። ንግግራችሁን ማሻል የምትፈልጉ ሰዎች ከሆናችሁ ሰብስክራይብ ካላደረጋችሁ ሰብስክራይብ በማድረግ ጀምሩ። ዛሬ ሐሙስ ነው አይደለ? ባለፈው ማክሰኞ አንድ ሶሻል ሚዲያ ላይ የምትከተለኝ ወዳጅ ደውላልኝ ነበረ። የጥምቀት ዕለት ነበር የደወለችልኝ። አልተመቸኝም፣ አላነሳውላትም። ጠዋት ስደውልላት እሷም አልተመቻትም። መልሳ ደወለችና መነጋገር ጀመረ። ከዛ የነገረችኝ ነገር እውነት በጣም ነው የሚገርመው። ትልቅ ሪስክ ነው የወሰደችው። ትልቅ ሪስክ። እኔ መከተል ቆይታለች ከጀመረች። በፊት የነበረችበት መስሪያ ቤት አለ። 2 ዓመት ሰርታለች። የመጀመሪያውን ዓመት በትጋት ነው የሰራችው። ጎበዝ ነች፣ ታታሪ ነች። እንዲሁም እኔም ፊል አድርጌዋለሁ። እና ሌሎቹ የስራ ባልደረቦቿ የማይሰሩትን ስራ ሁሉ ትሰራለች። በጣም ጎበዝ ናት። ሪፖርት ስታደርግ ግን አለቆቿ ኢቭን ዳይሬክተሯን ቢሆን የሆነ ወይ እንከን መፈለግ እንጂ ጥሩ ስራን የሰራሽው አይደለም የሚላት። ሪፖርት ስታቀርብ መድረክ ስትመራ የሆነ ቃል ላይ ከተኮላተፈች ወይ የሆነ ፍርሃት ስሜት ካለ አንቺ እኔ እኮ የምትችይ ነበር የሚመስለኝ እንደዚህ ነሽ እንዴ? ይሄ ነው ያለው። እና በጣም ዲስከሬጅ አደረጓት። እየሰራች ደግሞ እናንተን አቅም የእናንተን ሙሉ ማንነታችሁን የሚጎዳ ነገር የለም። ከዚህ በላይ የሆነ ነገር ሰርታችሁ ድጋፍ ከማግኘት በርታ ጎበዝ ከመባል ይልቅ አንተ እኮ ጎበዝ አይደለም፣ አንተ እኮ አችልም መባል በጣም ነው ፔን አለው፣ ህመም አለው። እሷ ጋርም የነበረው ነገር እሱ ነው። ፊልድ ወጥታ ብዙ ስራዎችን ይዛ መታ አለቃዋ መጥቶ አይ ይሄ ጥሩ አይደለም አልሰራሽም ሲባል ማጀት ከዛ ሁለተኛውን ዓመት ታወቹ ምን አገባኝ በቃ ስሪው እንጂ ይሄ ነገር እንዴት ነው? አይ እኔ አልሰራውም በቃ ቲክቶክ ላይ ገብቼ በቃ ቲክቶክ ላይ ነበር ሙሉአል። ከዛ በኋላ ይሄ በእንዲህ እንዳለ እኔ አንድ ቀን ምን የሚል ቪዲዮ ፖስት አደረኩኝ ቲክቶክ ላይ። እናንተ ኮሚኒኬት ለምታረጉበት መንገድ አካባቢያችሁ ጋር ያሉ ሰዎች ማተር ያደርጋሉ። አስቀድማችሁ እነዛ ሰዎች በሐሳባችሁ እንደማይስማሙ የምታውቁ ከሆነ ፕሬሸር ውስጥ ትገባላችሁ። ነፃ ተሆኑ፣ ፍርሃት ይኖርባችኋል። እና እስኪ አዌር ሆኑ አካባቢያችሁ ጋር ያሉ ሰዎች። ከቻላችሁ ደግሞ ለመቀየር ሞክሩ የሚል ቪዲዮ ነበር። ልክ ስመለከተው አለች ዋው ይሄ ቪዲዮ ለኔ ነው። ለምን ያንን ነገር እያብላላችሁ ነበረ። የሐሳብ እሷ ውስጥ ነበረ። አካባቢዋ ጋር የነበሩ ሰዎች የእሷን ሐሳብ የሚደግፉ ሰዎች አልነበሩ። ጥሩ ስራ ትሰራለች። እንግዲህ ኢማጂን እዛ መስሪያ ቤት ውስጥ ካሉ ሰዎች የተሻለ ስራ እየሰራሽ ግን ማንም ሰው እሱ ኖቲስ አያደርግ። ጭራሽ እንደውም ለማውደቅ ነበር የሚሞክረው። ከዛ በኋላ ይሄ ቪዲዮ እኔ ነው በማለት ወዲያው የዝውውር ደብዳቤ በማስገባት ከዛ መስሪያ ቤት ለቅ ነው ነበር። የዛኔ ለምን ብትቆይ እንደገና እሷ እንድትቆይ ለማድረግ ሞክረው ነበር። ከዛ በኋላ አልሆነም፣ ግን በቃ አይሆንም ብላ ወደ ሌላ መስሪያ ቤት ተዘዋወረች። ናይስ ነገር እኔ አላመንኩም። የምሬን ነው የምላችሁ። ለምን እኔ ጋር ብቻ አሁን እኔ ይሄ እንዴት ነው ብዙ አጋጣሚዎችን አሳልፌያለሁ። ከሆኑ ሰዎች ጋር ሲሆን አውቀዋለሁ። በቃ የሆነ ፕሬሸር ውስጥ እገባለሁ። እንደምፈልገው አላወራም፣ ነፃ አልሆንም ንግግሬ ላይ። እናንተም እንዲህ አይነት ነገር ይኖራል ብዬ አስባለሁ። ከዛ ማድረግ የምንችለው ግን ማስተዋል። እንደዚህ አይነት ሰው ስለማትችሉም አይደለም፣ በነገራችን ላይ እናንተ ንግግር ስለማትችሉ አይደለም፣ ኮንፊደንስም ስለሌላችሁ አይደለም። አካባቢያችን ጋር ያሉ ሰዎች መምረጥ ስለማንችል ነው። እኛ ነፃ እንድንሆን የሚያደርጉ ሰዎች ጋር አብረን መሆን ስለማንችል ነው። እናንተ ጋር እሱ ነገር ይኖራል እርግጠኛ ነኝ። ከዛ በኋላ እቺ ልጅ አዲስ መስሪያ ቤት ገብታለች፣ ገና እየጀመረች ነው። ከዛ በኋላ ግን አንተን ልትረዳኝ እፈልጋለሁ ከዚህ በኋላ ለምን በቃ የተሻለ መድረክ ላይ ፐርፎርም ማድረግ እፈልጋለሁ፣ የተሻለ ሐሳቤን መግለጽ፣ ዋጋዬን ማሳየት እፈልጋለሁ። እናንተም በደንብ እንድታስተውሉት ነው ፈልገው። አካባቢያችሁ ጋር ያሉ ሰዎች ምን አይነት ሰዎች ናቸው? ብዙ ሰውን አዌርም አይሆንም ወይ ደግሞ ኖርማል ነው የሚመስለው። ኖርማል ግን አይደለም። እኛ ስለተላመድነው ነው። መቀየር ይቻላል በነገራችን ላይ ጓደኛ ይቀየራል። እሺ ጓደኛ ይቀየራል፣ ብዙ ነገር ይቀየራል አዌር እስከሆንን ድረስ። እና እናንተ ሐሳባችሁን ለመግለጽ የማይመች ኢንቫይሮንመንት ከሆነ እሱን መቀየር ትችላላችሁ። አይ ሆፕ ቪዲዮ ጠቃሚ እንደነበረ። ከተመቻችሁ ላይክ አድርጉት፣ ለጓደኞቻችሁ ላኩላቸው። ሰብስክራይብ ያላደረጋችሁ ሰዎች ካላችሁ ሰብስክራይብ በማድረግ
ፋሚሊ ሆኖ ሌላ ቪዲዮ እስክንገናኝ ድረስ ቻው።